ውሃ ሲያንፈስብኝ አልጠረጠርኩም ነበር። ምንም ነው ያልጠረጠርኩት ማለት ነው። ከዛ ወዲያው ሳሙና ነው ያረገብኝ በጀርባዬ። ሳሙና አረገብኝ። ማሸት ጀመረ። የማይገባበት ቦታ የለም። በግልገል ፓንቴ ውስጥ አልፎ ሄደ። በቃ እኔማ በዚሁ ሊወጣ ነው ስል ቆየ። እዛ ብዙ ቆየ። ምን እንደሚሰራ ዳከም በጣም ቆየ። ይሁን ነገር ይሰማኛል። የመንዘር የመንተን በቃ ከመብራት ጋር ተገናኝቶ ነው ወይም ከመብራት ጋር የተገናኘ ነገር አለ ብዬ ምንም በቃ ነው ያልጠረጠርኩም። የሆነ ሰዓት ላይ ከሆነ ነገር የሆነ ነገር ሲፈስ ነው በቃ የሚታወቀኝ። የዛን ሰዓት በጣም ደንግጬ ምንድነው ምናምን ስላ አይ በቃ እዚህ ጋር እኮ ጨርሰናል። አሁን ሳሙና ጨርሰናል። ሳሙናው ነው የሳሙናው ችግር ነው። አሁን ሌላ እንቀይረዋለን ሳሙናውን። ስለዚህ አትደንግጭ፣ ችግር የለውም ሲለኝ በቃ እሺ ቶሎ ጥብ አድርገኝና ልውጣ አልኩት። አጸዳዳኝና ልውጣ አልኩት። በጣም በቃ እንጂ እሄዳለሁ ደግሜ መሄድ አይቀርም። እሄዳለሁ ደግሜ እንደ በሳምንት አንዴ በደግሞ ደስ ይለኛል።